ሁላችሁንም አመሰግናችኋለሁ። ግን ጠቅላይ ሚኒስትሩ ዶክተር አብይን በጣም ደግሞ በከፍተኛ ደረጃ ማመስገን እፈልጋለሁ። 5 ዓመት ሆነ የኢትዮጵያ መንግስት የኤርትራን መንግስት አስከትሎ ትግራይ ላይ ውጊያ ከከፈተ። 3 ዓመት ሆነ የፌዴራል መንግስትና ህወሓት የተኩስ ማቆም ውል ካሰሩ። ጦርነትንና ጄኖሳይድን ከማስቀጠል የተሻለ ስምምነት። ዛሬ ያንን የሰላም ስምምነት የትግራይ መሪዎች ወደ ሽንፈት ቀይረውታል። በዚህም ሊያፍሩ ይገባቸዋል። በዚያ ከሃዲነታቸው፣ በዚያ ራስ ወዳድነታቸው፣ በዚያ አርቆ በማያስበው ማንነታቸው ሊሸማቀቁ ይገባቸዋል። በ2013 ትግራይ ላይ የተከፈተውን ጦርነት አልጀመሩትም። እንዴት አላስቀሩትም? እንዴትስ እንደማይቀር እያወቁ አይዘጋጁም? በዚያ የ8 ወራት ውጊያ ህወሓት በህዝቡ ሲመራና ህዝቡን ሲከተል ነበር እንጂ አንዳች ነገር ህዝቡን መራው አይባልም። ህዝቡ የተከፈተበትን መቅሰፍት አየ፣ ተደራጀና በ2013 ሰኔ ከአብዛኛው ትግራይ ጠላቶቹን አባረረ። የህወሓት መሪዎች ግን በዚያን ወቅት እንኳን ራሳቸውን ለማሻሻል እድሉን ሳይጠቀሙበት ቀሩ። እነዚህን አረፍተ ነገሮች ትግራይ ታይም ፎር ኤ ኒው ሊደርሺፕ በሚል ርዕስ ከሳምንታት በፊት በወርልድ ፒስ ፋውንዴሽን ድረገጽ ላይ ከታተመው መጣጥፍ የቀነጨብናቸው ናቸው። በእርግጥም አብይ አህመድ ኢትዮጵያን ለማፍረስ ከትግራይ ልጀምር ብለው እስከ ዛሬ ድረስ እንደ ሹራብ ክር እየተጎለጎለ የሚቀጥል ጦርነት ካወጁበት ዕለት ዋዜማና ማግስት ጀምሮ አሁንም በኃላፊነት ላይ የሚገኝ ኃይል ያለው ህወሓት ውስጥ ነው። በሰላምም ወቅትም ሆነ በጦርነት ጊዜ ወድቆ ያሳየ፣ ሰላምንም ጦርነትንም መምራት የማይችል፣ አይኑ እያየ ህዝብ ለመከራ ሲዳረግ ጆሮው እየሰማ ድርጅቱ ወደ መቃብር ሲወርድ ቆሞ የሚመለከት ኃይል በዚህ አለ። ጦርነቱ ሲጀመር ከትግራይ ደብረጽዮን ነበሩ፣ ከአዲስ አበባ ደግሞ አብይ። ዛሬ እነዚህ ሁለት ሰዎች ምክትሎቻቸውን እያባረሩ ከ5 ዓመታት በኋላም አሉ። አብይ ጦርነቱን ሲጀምሩ ምክትላቸው የነበሩት ደመቀ መኮንን የተባሉ 50 ነበሩ። በተመስገን ጥሩነህ ተተክተዋል። ደብረጽዮን ጦርነቱ ሲጀመር ምክትላቸው ፈትለወርቅ ገብረ እግዚአብሔር ነበሩ። እሳቸውን ወደ ጽሕፈት ቤት ኃላፊነት ዝቅ አድርገው በፈትለወርቅ ፈንታ ጌታቸው ረዳንና አማኑኤል አሰፋን አቀያይረዋል። የፖለቲካ ቢሮ አባላት የነበሩትን ሰዎች ሁለቱን ወደ ማዕከላዊ ኮሚቴ ዝቅ አድርገው ቀይረዋል። የማይቀየሩት እሳቸውና ጥቂቶች ብቻ ናቸው። እሳቸውና በጣት የሚቆጠሩት ሰዎች ብቻ ስትራቴጂካዊ አመራር መስጠት አቃተን እያሉ ህዝብን በአውራጃ እያከፋፈሉ ወይም ሲከፋፈል እያዩ የትግራይን ህዝብ የአብይ አህመድና የሻዕቢያ ሳንዱች አድርገው አሁንም አሉ። ሰላምንም ጦርነትንም መምራት እንደማይችሉ ያሳዩ ጥቂቶች በዚያ ዛሬም መቀጠላቸው ብዙዎችን እያነጋገረ ቀጥሏል። ለዚያም ይመስላል ለአዲስ አመራር ጊዜው አሁን ነው፣ ታይም ፎር ኤ ኒው ሊደርሺፕ ሲሉ ሁለቱ ፕሮፌሰሮች በዓለም ሰላም ፋውንዴሽን ድረገጽ ላይ የጻፉት። ጥያቄው ይቻላል ወይ የሚለው ነው። እልቂትን ለመቀነስ በቂ ዝግጅት ያላደረገ፣ የሰላም ስምምነትን ለፖለቲካ ኪሳራ ያዋለ፣ የፖለቲካ አጋሮችን ለመፍጠር የማይተጋ አመራር ራሱን ገለል ማድረግስ አልነበረበትም ወይ የሚለውን ጥያቄ ለመመለስ ስናጠያይቅ አስገራሚ ጉዳዮችን እንሰማለን። የህወሓቱ ሊቀመንበር በድርጅታቸው ባህል ታይቶ የማይታወቅን ቅድመ ሁኔታ አስቀምጠዋል ተብሏል። ሊቀመንበርነቴን የምለቅ ከሆነ ለነከሌ ነው የምሰጠው እያሉ የሚተኳቸውን ሰዎች መወሰን ጀምረዋል ነው ነገሩ። ሊተኩኝ ይገባል ያሏቸውን ሰዎችም እንነግራችኋለን። መቀለ ከተመላለሱ ዲፕሎማቶች መካከል አንዱ የተናገሩት ደግሞ ገረምም ይላል። የህወሓት መሪዎች ሚሊዮኖች ያለቁበትን ጦርነት እንደ ኒው ላይንስ ኢንስቲትዩት ያሉ የህግ ተቋማት የጄኖሳይድ ወንጀል ተፈጽሟል ያሉበትን መንጋዊ ዘመቻ ለመታደግ አስቀድመው ስራ ለመስራታቸውም በጦርነቱ ወቅት ስህተት መስራታቸውም ሆነ ከሰላም ስምምነቱ በኋላ ህዝብን ጣጣ ውስጥ መክተታቸው የቆጫቸው አይመስልም። ዲፕሎማቱ እኔ እኮ 10 ሀገርና 100 ሚሊዮን ህዝብ ገጥሜ ያሸነፍኩ ነኝ ሲሉ የተናገሯቸውን አዲስ አበባ ላይ ተናግረውታል። ወደ እናንተ እናደርሰዋለን። በእርግጥ የህወሓት መሪዎች ለአሁኑ የትግራይ ህዝብ ምንድን ናቸው? ዕዳ ወይስ አማራጭ ሲታጣ የሚመለመሉ ጎማጣ? ለዓለም የተረፉ ለአፍሪካ ድንቅ ሐሳብ ያመነጩ የመጠቃ አእምሮ ባለቤት የነበሩ ታሪካዊ መሪዎችን መፍጠር የቻለው ህወሓት አንተ ከኔ ትበልጣለህና ና ድርጅቱን ምራው ብለው ለሌላው ስልጣንን ልቅቅ ማድረግ የሚችሉ ሊቀመንበር የነበሩት አብዮታዊ ድርጅት ከትግራይ አልፎ የኢትዮጵያ ኃይሎችን በማስተባበር የአፍሪካን ግዙፍ ሰራዊት መበታተን የሚያስችል አቅም መፍጠር የሚሆንለት ኃይል ዛሬ ከሞቱት በላይ ከቆሙት በታች ያደረገው የመሪነት ድህነት
ጦርነት ውስጥ ለምን ወደቀ? ከሚመጣው ብቻ ሳይሆን አብይ አህመድና የጥላቻ ግንባራቸው ከሚስለው የጥፋት ሰይፍ ከሻቢያ የተንኮል እቅድ እንዴት መትረፍ ተሳነው? ደግሞስ ደብረጽዮን ያቋቋሙት ኮማንድ ፖስት ዓላማው ምንድን ነው? የትግራይ ሰራዊትስ በተደጋጋሚ በህወሓት ምክንያት የሚከፍለው መስዋዕት እስከ መቼ ሊቀጥል ይገባዋል? እነዚህን ጥያቄዎችና መረጃዎች እያፍታታን ላፍታ እንቆያለን። አብይ በኢህአዴግ ምክር ቤት ምርጫ ጊዜ ሊቀመንበር እንዲሆን ተብሎ ጥቆማ በተደረገበት ወቅት የህወሓት አባላት እዛ የነበሩት የምክር ቤት አባላት በሙሉ ማለት ነው በተለያየ መንገድ ተቋማቸውን ገልጸዋል። ትክክል እንዳልሆነ አብይ አገር የመምራት ብቃት እንደሌለው እንኳን አገር ለመምራት ወረዳም መምራት እንደማይችል ስነ ምግባሩም አቅሙም ወደ ስልጣን ለመውጣት ያደረገው እንቅስቃሴን በአጠቃላይ ለመሪነት አያበቃውም የሚል ሐሳብ ክርክር በግልጽ ነበረ በኢህአዴግ ምክር ቤት የተካሄደው። የአገሪቱ መንጋ ባይሰማም የህወሓት የቀድሞና የአሁን መሪዎች አብይ አህመድ አሁን ያለችውን ኢትዮጵያን እንደሚፈጥሯት አስቀድሞ አበክሮ ተናግሯል። ያሳደገውን ውሻ የሚያውቀው ጌታው ነው። እነሱ ስለ ጠቅላይ ሚኒስትሩ የሚናገሩት ነገር በጥንቃቄ ሊታይ ይገባል። ደግሞ እያንዳንዱ የአብይ ጉዞ የእልቂትና የጥፋት ነው ቢባል ያልሰማው መንጋ ሙሴን አትንኩብን፣ መጀመሪያ 95 ሚሊዮን ሆነን 5 ሚሊዮኑን እናጥፋ እንጂ ሌላው አረፋ ነው አለ። በመጨረሻም ኢትዮጵያና ህዝቧ አሁን ላሉበት መከራ ተዳረጉ። የአብይ አህመድ የውድመት ድሮኖች በየቀየው፣ እስራትና ግድያው በየቤቱ ብቻ ሳይሆን በየፓርላማው ሆነ። አዳማቂው ሁሉ ከባህር ዳር ምክር ቤትም ከጨፌም ከፌዴራል ፓርላማም ሳይቀር እየተለቀመ ታሰረ። አገር ማቅለበሰች። የአብይ አህመድ የቀድሞ ጌቶች ያሳደጉትን ጥርስና መዳፍ የመንከስ አቅምና የማጥፋት ችሎታ ሲናገሩ ያንን የሚመጥን ዝግጅት ያደርጋሉ ተብለው ሲጠበቁና አድርገዋልም ብለውም ሲገመቱ በመጨረሻ እጃቸው ላይ የተገኘው 9000 ሰራዊት ሆነ። ኑ ከምድረ ገጽ እናጥፋቸው የተባባለውና በብልጽግና የተመራው የኢትዮጵያና የኤርትራ ኃይልም 1 ሚሊዮን ገድሎ 1 ሚሊዮን አፈናቅሎ በ100,000 ሴቶችን ደፍሮ የ30 ቢሊዮን ዶላር ሀብት አውድሞ የሰላም ስምምነት ተፈረመ። ከዚህ በኋላ ነው እንግዲህ ይህንን ሁሉ ያስተናገደ አንድ የህወሓት መሪ ስልጣን ላይ ምን ይሰራል የሚል ጥያቄ ሊነሳበት የሚገባው። በሰለጠነ ፖለቲካ ውስጥ እንኳን የሚሊዮኖች መሞት የአንድ ሰውም ያላግባብ ችግር ውስጥ መውደቅ ከስልጣን ለመነሳትና ራስን ከኃላፊነት ለማግለል በቂ ነበር የሚል አንድ አስተያየት ሰጪ፣ የህወሓት ሰዎች ግን ዶሮም የሞተባቸው አይመስሉም ይላል። እናም ስልጣን ለመልቀቅ ከመማከር ይልቅ ስልጣንን በሽምግልና ጭምር ለመከፋፈል ተስማምተው የሰሩበትን ወቅት ያስታውስና አብይስ ምን አደረጉ ሲል ይጠይቃል። በዚህ ሐሳብ የምትስማማ አንድ የቀድሞ የህወሓት አባል ይህ አመራር ከጦርነት በፊት መውደቁ የታወቀ ቢሆንም ወንዝ እየወሰደ ፈረስ አይቀየርም በሚል ብሂል ታለፈ። በጦርነቱ መሃል በተለይም መቀለ ከተመለሰ በኋላ የመደራደር ጦርነት የመምራትና የህዝብ ትግል ከሌሎች ትግሎች ጋር የማቀናጀት አቅም ያለው አመራር ለመፍጠር የሚደረጉን ሙከራዎች ሁሉ አከሸፈ። ከሰላም ስምምነቱ በኋላም ይኸው አመራር ተከፋፍሎ ህዝብን ስለማዳን ሳይሆን ስልጣንን እንደ ቡና ቁርስ ስለመከፋፈል መዶለት ቀጠለ። በድርጅታችን ባህል ታይቶ በማይታወቅ መልክም ሰውን በአቅሙና በፖለቲካ ብቃቱ ሳይሆን በሽምግልና ወደ አመራርነት የሚያመጣ ሆኖ ጌታቸው ረዳን ምክትል ሊቀመንበር፣ ፈትለወርቅን የጽህፈት ቤት ኃላፊ፣ ዓለም ገብረዋህድና ጌታቸው አሰፋን የማዕከላዊ ኮሚቴ አባል አደረገ። በሽምግልና አመራር ያስተካከለ ዕለት ይሄ ኃይል ገዢ መደብ እንጂ ያ ድሮ የማውቀው ድርጅት ነው ለማለት አልደፍርም እያለች ትቀጥላለች። ይኸው አመራር ከስልጣን የማይለቅበትን ምክንያት ከዚሁ ከገዢ መደብነቱ ይመነጫል ስትል ትጨምራለች። አይኮነ እንደ ምክትል ወንበርነት ግደፍ ኢልካ በሽምግልና ምግዳፍ ዋላ ኻሊውን ምግደፍ ነው አይደለምና ምክትል ሊቀመንበርነት ይቅርብኝ ብለህ በሽምግልና መተው ሌላም ቢሆን እንተው ነበር። ወደ ውጭ ለመውጣት ስንል የተደረገ ይደረግ የሚያሰናክለን ነገር እንዳይኖር ነው የተቀጣቀጥ ነው እንጂ ደህና ምክትል ሊቀመንበርነቱን ልልቀቅ። የፓርቲው ጽህፈት ቤት ግን እኛንን የምንመራው አይሆንም፣ አትመሯትም፣ አይሆንም እንመራዋለን። ይሄ ኮን የነበረው ቤት ጽህፈት ህወሓት ግን ንሕና ኢና ንመርሓ የለን አይትመርሕዋን የለን ክንመርሓ ኢና እዚ ኮይነ ፈትለወርቅ ገብረ እግዚአብሔርና ደብረጽዮን ገብረ ሚካኤል የመሩት ህወሓት በድርጅቱ ታሪክ ደካማው ብዙ ውድቀትን በህዝብ ላይ ያስከተለና በአደባባይም ስትራቴጂካዊ በሆነ መንገድ ማሰብ አልቻልኩም ብሎ ያመነ
በጦርነትም ወቅት ከጦርነትም በኋላ ሆነ በፊት አቅመቢስነቱ የታየ ነው የሚለው ሐሳብ የሚያስማማቸው ሰዎች የድርጅቱ ፖለቲካዊ ውድቀት ሰራዊቱን ለተደጋጋሚ ኪሳራ ዳርጎታል ሲሉ ይናገራሉ። በትግራይ ውስጥ ብቻ ሳይሆን በኢትዮጵያም ሆነ ከኢትዮጵያ ውጭ በሚኖረው የትግራይ ተወላጅ ላይ ሁሉ መንግስት መር ዘመቻ ተከፍቶ ማጥፋት በታወጀበት ወቅት ከህዝብ መሃል ችግር ፈልቅቆ ያወጣው የትግራይ ሰራዊት የብልጽግናን ኃይሎች እየነዳ ደብረ ብርሃን ባደረሰበት ወቅት ህወሓት ግን መቀሌ ላይ ሆኖ አውዳሚ ፕሮፓጋንዳ ይነዛ ነበር የሚል አንድ የቲዲኤፍ የቀድሞ አባል ፖለቲካዊና ዲፕሎማሲያዊ ሥራ ባለመሰራቱ ሰራዊቱ እንዲመለስ መደረጉን ይገልጻል። የትኛውም ወታደራዊ ዘመቻ ውጤታማ የሚሆነው ፖለቲካዊ ገዛ ሲኖረው ነው የሚለው አስተያየት ሰጪው፣ በወቅቱ ግን አንድም የህወሓት ማዕከላዊ ኮሚቴ አባል በአማራ ክልል ውስጥ ለፖለቲካዊ ሥራ አልገባም ነበር ካለ በኋላ የቲዲኤፍን ትግል የህወሓት ድል አድርጎ ለማቅረብ ግን ይሽቀዳደም ነበር በማለት ያክላል። ሰራዊቱ ያገኘውን ወታደራዊ ድል ፖለቲካዊ ኪሳራ እንዲሸፍነው ማድረጉን ቀጥሎ ባለፈው ዓመት ህወሓት የጌታቸውና ደብረጽዮን ተብሎ ሲከፈል አደጋው ለሰራዊቱም ደረሰ። ቢያንስ ግን ትግራይን የአብይ አህመድ መፈንጫና ምርኮኛ አያደርገውም በሚል የነ ደብረጽዮንን ወገን መደገፉ ሰራዊቱን ለከፋ ፖለቲካዊ ኪሳራ ዳረገው። መሪዎቹና አባላቱም የራሳቸውን አንጃ ፈጥረው ብልጽግናን ተቀላቀሉ። ሐራ መሬት እያሉም በአፋር ክልል ተደራጁ። በህወሓት ፖለቲካዊ ችሎታ ማጣት ምክንያት ሰራዊቱም አቅሙና ተቀባይነቱ እንዲሸረሸር ሆነ። እናም የራሱን ክብርና ድል ጭምር ዋጋ ቢስ ያደረገበትን የህወሓትን አመራር ለማስተካከልም ይሄው ኃይል ለራሱ ሲል ማከናወን አለበት ሲል ያክላል። በህወሓት ታሪክ ደካማው ሐሳብም የነጠፈበት መውጫ መንገድም ማበጀት የማይችል ሆኖ የተከሰተው አመራር ግን በህዝብ ላይ የፈጠረውን መከራ የሚረዳው አይመስልም። እንዳውም ይህንን ማድረጉንም የሚቀበል አይደለም። በዚህ ሐሳብ የሚስማሙ አንድ አስተያየት ሰጪ ደብረጽዮንና አሁን ያለው የህወሓት አመራር ድክመቱንና ውድቀቱን ለመሸፈን የሚናገሩትን ሲያስታውሱ ባሳለፍነው ዓመት አጋማሽ የአሜሪካው አምባሳደር ወደ ትግራይ በተጓዙ ወቅት ያጋጠማቸውን ይጠቅሳሉ። አምባሳደሩ የህወሓት አመራሮችን ሲያነጋግሩ ከብዙ ውይይት በኋላ ሊቀመንበሩ በቀልድ መልክ ተናገሩ። እኔ እኮ 10 አገር ገጥሜ በ6 ሚሊዮን ህዝብ ላይ የታወጀን የመጥፋት ዘመቻ የተከላከልኩ የፖለቲካና ወታደራዊ መሪ ነኝ። ይህንን ያደረገ ሌላ አፍሪካዊ መሪ ከየት ታገኛለህ? በማለት ተናገሩ። የህወሓት የአሁኑ አመራር ራሱን የሚመለከተው እንዲህ ባለ መልክ ነው በማለት ይቀጥላሉ። ባለፉት የህወሓት የውድቀት ዘመናት የድርጅቱ ከፍተኛ አመራር ሆነው ምክትልነትንም የጽህፈት ቤት ኃላፊነትን የሚያፈራረቁት ፈትለወርቅ ገብረ እግዚአብሔር ደግሞ ድርጅቱን ለአቅመ ሔዋን እንዳልደረሰች ልጃቸው ይመለከቱታል የሚል አንድ የፖለቲካ ታዛቢ ከሳቸውና ከመሰሎቻቸው ውጪ ድርጅቱ ሰውም ህይወትም ያለው አይመስላቸውም ይላል። እዚ መንግስት እዚ ዘመምሕዳር እዚ በጊዜያዊ አስተዳደሩ 50 ሲደመር 1 የህወሓት ነው። ህወሓት ነው በስልጣን መሆን ያለበት፣ ህወሓት ነው መምራት ያለበት ተብሎ 50 ሲደመር 1 ተደርጎ መስተዳደሩ የተቋቋመው። ህወሓት ስለፈቀደ ነው ሌሎች አካላት በጊዜያዊ መስተዳደሩ እንዲገቡ የተደረገው። መንግስታዊ ኃላፊነት መያዝ ያለበት መምራትም ያለበት ህወሓት ነው። እቲ መንግስታዊ ኃላፊነት ክሕዞ ዝግባእ መርሖ ዝግባእ እውን ህወሓት ስለዝኾነ ማለት እዩ። ይህ አመራር በራሱ ፈቃድ ኃላፊነቱን ተረከቡኝ ብሎ መከሰት የነበረበት በጣም ቢዘገይ የሰላም ስምምነቱ እንደተፈረመ ነበር የሚል አንድ የህወሓት አባል በወቅቱ ግን በአብይ አህመድ ፊት ሞገስ ለማግኘት አዲስ አበባ የሚሽቀዳደም ሩጫ ውስጥ ገቡ ይልና ከትግራይ ህዝብ ሁነኛ ጠላት ከጠቅላይ ሚኒስትሩ ጋር ለመሞዳሞድ የተደረገውን ሙከራ ያስታውሳል። በወቅቱ ህወሓትን ለማስተካከል በክልሉም ጊዜያዊ መንግስቱን በተቻለ አካታችነት ለማቋቋም ጥረት ከማድረግ በዘለለ ዋናው ተግባር መሆን የነበረበት ወድቀናል፣ አቅቶናል ብሎ ስልጣንን ማስረከብ ነበር። ያንን ሳያደርጉ መቅረታቸው ሳይበቃ ለአዲስ ሹመት አዲስ አበባን ደጅ ጸኑ በማለትም ይናገራል። ኃላፊነት የማይለቁት ተጠያቂነት እንደሚመጣ ስለሚያውቁ ነው የሚለውን ጉዳይ የሚያብራሩ ቀደም ሲል የጠቀስናቸው የድርጅቱ አባል ደግሞ ከዚህ ቦታ ከተነሱ በጦርነቱ ወቅትና በኋላ በተፈጸሙ ወንጀሎችና ጥፋቶች ተጠያቂ እንሆናለን ብለው ይሰጋሉ ይላሉ። ለዚህ ዝግጅት ሐሳብ ያዋጡ ሌሎች አስተያየት ሰጪዎች ደግሞ አሁን ያለው ደካማውና የትግራይ ህዝብ አሁን ለሚገኝበት መከራ እንዲበቃ ምክንያት የሆነው የህወሓት አመራር ከቦታው የማይለቀው ከዚህ ውጪ ህይወት እንደሌለው ስለሚያውቅ የግል ጣፈንታውም ስለሚያሳስበው ነው ይላሉ። እናም ከኃላፊነት የምንነሳው ህዝቡን ስንክስ ነው በማለት መናገራቸውን ይገልጻሉ። ሊቀመንበሩ ከኃላፊነታቸው እንዲነሱ ሐሳብ ላነሱላቸው ሰዎች ከቦታ የምነሳ ከሆነ የሚተኩኝ ሰዎች አብርሃም ተከስተ፣ አማኑኤል አሰፋ ሊያም ሰለሞን ኪዳኔ መሆን ይገባቸዋል በማለት አማራጭ ማንሰታቸውን የሚናገሩ የህወሓት ምንጮች
ከዚህ በፊት የነበረው ድርጅታችን መድረክ መሪን ይፈጥራል የሚል እምነት የነበረው ነው። አሁን ግን ለእከሌ ካልሆነ ስልጣኔን አልለቅም የሚል ክርክር የሚከፍት ነው ይሉና ጉዳዩንም አሳዛኝ ይሉታል። ይህ አመራር አሁንም በኃላፊነት ላይ ከቀጠለ የትግራይን ህዝብ ከታሪክም ሆነ ከህሊና ማጥፋት አለብኝ፣ በጄኖሳይድ ወንጀል ስሜን የሚያነሳውን ልሂቅ መጨረስ አለብኝ ብለው ለሚያስቡት አብይ አህመድ ጥሩ መሳሪያና ምክንያት ሆኖ ይቀጥላል የሚል አንድ አስተያየት ሰጪ በበኩሉ የደብረ ጽዮን ፖሊት ቢሮ አብይን ተቃወምክ የሚል የአብይ ደጋፊ ነው ይላል። ጠቅላይ ሚኒስትሩ የትግራይ መንግስት ሰራተኞች ደሞዝ እንዳይደርሳቸው የሚያደርጉት ህዝቡንም በጦርነት ስሜት ውስጥ እንዲቆይ ሰቅዘው የያዙት የትግራይ የልማት ኩባንያ የሆነውን ኤፈርትን የሚዘጉት ይህንን የአሁኑን አመራር ምክንያት እያደረጉ ነው። ለአብይ ጦረኛ ስነ ልቦና የአሁኑ አመራር ጥሩ ግብአት ነው ሲሉም ያክላል። እናም ትግራይ ከሌሎች የኢትዮጵያ ፖለቲካ ኃይሎች ጋር መተባበርና መነጋገር የሚችል ስትራቴጂካዊ ሐሳብን ማፍለቅ፣ የትግራይን ህዝብ አንድነት መመለስና ማሰባሰብ የሚችል አመራር ያስፈልገዋል። ለዚህ እንቅፋት የሆነውና አሁን ስልጣን ላይ ያለው የህወሓት አመራር የቀረችው እራፊ ክብር ካለች ለራሱ ሲል በፈቃዱ ስልጣኑን ሊለቅ ይገባል ይላል። ያነጋገርናቸው አስተያየት ሰጪዎች በዚህ ሐሳብ ቢስማሙም በህወሓት አመራር በኩል ግን አሁንም ይህ ዝግጁነት ስለመኖሩ የተገለጸ ነገር የለም። ይልቁንም አብይ አህመድ ሌላ ጦርነት መክፈታቸው አይቀርም በሚል ከዚህ በፊት የነበረውን ጦርነት ያልከሰከሰው አመራር ራሱ ብሔራዊ ኮሚቴ የሚባል ኮማንድ ፖስት አቋቁሞ የመከታ ተግባር ላይ ነኝ እያለ መሆኑ ተሰምቷል። ይኸው በደብረ ጽዮን ገብረ ሚካኤል የሚመራውና ከሰራዊቱ ከጊዜያዊ መንግስቱ እንዲሁም ከራሱ ከህወሓት የተውጣጡ 9 ሰዎች ያሉበት ኮሚቴ 2 ጊዜ በአክሱም 1 ጊዜ ደግሞ በመቀለ ከተማ መሰባሰቡ ታውቋል። እናም ሌላ ጦርነት ቢመጣም እኔው መራዋለሁ ብሎ ልዩ ልዩ ኮሚቴዎችን አዋቅሯል ተብሏል። እንዳም ሆኖ በዚህ አመራር ስር ያለ ፖለቲካ፣ ዲፕሎማሲና ጦርነት ውጤቱ ከቀደመው ውጭ ሊሆን እንደማይችል የሚገባቸው ሰዎች ስለ መፍትሄ እያሉ ይጠይቃሉ። ይህንን በሁሉም ወቅቶችና የትግል አይነቶች በሁሉም የትግል መድረኮች ተፈትኖ የወደቀን ደግሞም ለአብይ አህመድ ጦረኛ አእምሮ ግብአት የሚሆንን አመራር ማን ይተካው? እንዴት? ፖለቲካዊ ቁመና ህወሓት አጸገም የህወሓት ፖለቲካዊ ቁመና ችግር ውስጥ ነው። በስትራቴጂካዊ አመራር ያጋጠመው ችግር ምክንያት ችግር ላይ ወድቋል። ችግሮቹ ብዙ መገለጫዎች ሊኖራቸው ይችላል። በዋነኝነት ግን ከስትራቴጂካዊ አመራሩ ጋር የተያያዘ ነው። ግን በዋናነት ምስ ላዕለዋይ መሪሕነት ስትራቴጂክ መሪሕነት ዝተኣሳሰር ጸገምነት ይሆናል። ቀደም ሲል የጠቀስነውና በዓለም ሰላም ፋውንዴሽን ድረገጽ ላይ የተነበበው የፕሮፌሰር አሌክስ ዱዋልና የዶክተር ሙሉጌታ ገብረ ሕይወት ትንታኔ የህወሓት ከፍተኛ አመራሮች ሆይ እናንተ ህዝብ የጣለባችሁን አሜኔታ ቅርጥፍ አድርጋችሁ በልታችኋልና የመሰናበቻ ጊዜያችሁ አሁን ነው ካለ በኋላ 3 መፍትሄዎችን ይጠቁማል። አንደኛ፣ ሁላችሁም የትግራይ ፖለቲካዊ ድርጅቶች፣ ሁላችሁም የክልሉ የፖለቲካና ወታደራዊ ኃይሎች ከአዲስ አበባም ሆነ ከአስመራ ከአብይ አህመድም ሆነ ከኢሳያስ ጦረኛ ዕቅዶች አለመገኘትን ምረጡ። አብይ አህመድና ኢሳያስ አፈወርቂ ይዋጣልን እንዋጋ ቢሉ እንኳን በትግራይ ምድር አንዲትም ጥይት እንዳትተኮስ፣ አንድም የትግራይ ልጅ ለየትኛውም ወገን ብሎ እንዳይሞት አድርጉ። ሁለተኛ፣ የትግራይ ሰራዊት አዛዦችና የትግራይ ሰላም ኃይል ታጣቂዎች በሁለታችሁ መካከል ደምን የሚያፋስስ ሁኔታ አስወግዱና ተገናኝታችሁ ምከሩ። ሶስተኛ፣ እናንተ የህወሓት መሪዎች ሆይ ከመሰናበታችሁ በፊት በትግራይ ሁሉን ያካተተ ሁሉ አቀፍ ጉባኤ እንዲጠራ አድርጉ። ከዚያም ኮሽ ሳይልባችሁ ልቀቁ። በዚህ ጦርነትና የጄኖሳይድ እልቂት ላይ የተሳተፉ ሁሉ ግን አንድ ቀን የፍርድ አደባባይ ይሞግታችኋል። ያ ባይሆን እንኳን ከታሪክ ፍርድ አታመልጡም እያለ መፍትሄዎችን ይጠቁማል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።